መሰለ ዞላ እዛ አረብ ሀገር ያለው ብዙ ነገር አሳልፌያለሁ ብዙ ነገር ተቸግሬያለሁ ቢያንስ ለሶስት ቀን እንኳን ምግብ ሳልበላው ይያቃለሁ እና ብዙ ስቃይ አይቻለውና አንተ ደግሞ እዚህ መጥቼ ደግሞ ብዙ ነገር ነው ያሰብኩት እና ማንንም ሰው የለኝም እዚህ እንድትርቀኝም ደግሞ አልፈልግም እባክህን እንዳትርቀኝ ያለሽ እኔ አሁን ምን መሰለሽ ያለው ነገር አሁን አንቺ መሀል ላይ እንደዛ አይነት ቀረቤታም እንደዛ አይነት ነገርም ደግሞ ማልቀስ አይጠበቅብሽ ኧረ በማርያም ምን ታስጨንቂኝ ማለት እንዴ እንድታቅፊኝ ምናምን ነገር እና ደግሞ እንደዚህ አይነት ነገሮችን ደግሞ እንድታረጊ አልፈልግም እሺ ጓደኛሽ ፍቅረኛዬ እንደሆነሽ ታውቂያለሽ አይደል አውቃለሁ እኮ ስናተራ ይሄን ነገር እያወቅሽ ለምን ነው አንቺ እንደዚህ እያደረግሽ እየቀረብሽ ነገሮችን ለማበላሽ እንትነካ ምንም አላበላሽውም እባክህን እርዳኝ በቃ ከጎኔ ሆነ ሁሉም ነገር እንድታግዘኝ ነው የምፈልገው ሰፖርት እንድታረጋኝ ብቻ ነው የምፈልገው እሺ እጅሽን አውርጂና በስነ ስርዓት አውሪኝ እጅሽን አውርጂ አውቃለሁ እኔ ሁለታችሁ እኮ እንድትለያዩ አልፈልግም ግን የሁለታችሁ ጓደኝነት እኔ በጣም ነው የሚያስደስተኝ እንደዛ ደግሞ እንዳታስብ አንተ ግን ጓደኛ ብቻ እንድትሆነኝ ብቻ ነው የምፈልገው ካንተ እንድርቅ አልፈልግም ሌላ ነገር ነው የሚመስለውና እንደዚህ ባታረጊ ምናምን ደስ ይለኛል እና ከዚህ በኋላ ደግሞ ባንገናኝ ደግሞ ደስ ይለኛል ለምን ዞላ እባክህን ዞላ ወናት ሲና እንደዚህ አይነት ነገር አታርጊ በማርያም ለምንድን ነው ሌላ ሰው እንትን ታስቢያለሽ እኮ እንዴ ለምንድን ነው ሰው ሁሉ እኔን ክፉ አድርጎ እኔን እኮ የምታውቂኝ አንድ ቀን እኔን ታውቂያለሽ አይደለም እኔ ቪዲዮዎችን አመታትን አስቆጥረዋል አንተ ማየት ከጀመርኩ እና መልካም ሰው ነህ በቃ ለሴት ልጅ ደግሞ በተለይ ሪስፔክት አለ በጣም ነገር ምንድነው ከኔ የምትፈልጊው ምንድነው በቃ እንድትርቀኝ አልፈልግም በቃ ጓደኛ ብቻ እንድትሆን ነው የምፈልገው ሌላ ነገር እኮ ምንም አልፈልግም ሰላም ውድ ቤተሰቦቼ እንዴት ናችሁ ሁሉ ሰላም ሁሉ ጤና ሁሉ ፍቅር ያለው ደህና ነኝ እግዚአብሔር ይመስገን እናንተ እንዴት ናችሁ ስራ ሁሉ ጤና ሁሉ ፍቅር አለው ደህና ነኝ እግዚአብሔር ይመስገን ያው ዛሬ እንግዲህ መተናል ያው ዛሬ እዚህ አካባቢ ከመጣሁኝ ቆይቼ ነበር ማለት አመታት ምናምን ሆነውኛል እዚህ አካባቢ ከመጣሁኝና ጽዮን ፈልጋለሁና እዚህ እንገናኝ ብላኝ እዚህ መጥቻለሁኝ ያው እንደውነቱ ለመናገር አንዳንድ ነገሮች እናንተም እያላችሁ የነበረው ነገሮች ምናምን አይቻችኋለሁ ያው ዛሬ እሱንም ነገር ለመናገር ነው የመጣሁት ምክንያቱም የሰው ልጅ አንዳንዴ አይታወቅም ማለት እንደ ባህሪው እንደ ብዙ ሰው ባህሪ ያለና ማቀፍ ምናምን ለአንዳንድ ሰው ሊደብረው ይችላል ለአንዳንድ ሰው ደግሞ ምንም ተራ ነገር ተፈጥሯዊ ሊሆን ይችላልና ለዛም ነው የመጀመሪያም ጊዜ ስለነበረም ነው ዝም ያልኳት ከዚህ በኋላ እንደዚህ አይነት ነገር አይከሰትም እንደዚህ እንድታቅፈኝ ምናምን ነገር አልፈቅድላትም ከዚህ በኋላ ያው የሷ ጓደኛ እንደሆነችም ግዴታ ደግሞ እሷንም ማክበር ስላለብኝ ግዴታም ያንን ነገር እንትን እያልኩኝ ነበረው ለዛ ነው ደስተኛም እንድትሆንም ስለምፈልግ ነው በኔ በኩል እሷን ማሳዘንም ስለማልፈልግ ነው በተቀሉ ምክንያቱም የጓደኛዬ ወይም ደግሞ የፍቅረኛዬ ጓደኛ ነች ግዴታ ደግሞ የፍቅረኛ ጓደኛዬም ስለሆነች ደግሞ ግዴታ እሷንም ማክበር አለብኝ እና ለዛ ነው ዛሬ ከዚህ በኋላ እንደዚህ አይነት ነገር አይፈጠርም እንዳይደብራችሁ እና ዛሬ እስቲ ላገኝህ ምናምን ብላኛለች ለምን እንደሆነ አልገባኝም እና ደግሞ እስቲ ያው ቪዲዮ ምናምን ይዤላችኋለሁ ሁሉም ነገር ምክንያቱም የኔ ህይወት ከናንተ የተደበቀ ነገር ምንም አይነት ነገር ስላሌለው ደስ የሚል ጊዜ የሚያምር ጊዜ ለማሳለፍ ሞክራለሁኝ ያው እናንተም ፍቅረኛዬ እንደናፈቀቻችሁ አውቃለሁኝ እሷም ደግሞ እስቲ በቅርቡ ደውላታለሁ ማታ እየደወልኩላት ነበር አላነሳችልኝም ስልክና እስቲ ነገ ለመደወል ሞክራለሁ እሷ ጋር እስቲ እሷ እስክትመጣ ድረስ እንጠብቃት እስከዛ ድረስ አብራችሁ ነው አቤት መቼም ይታየኛል ሳትመጪ ካሁኑ ታውቆ አንቺ በአካል አግኝቼ በናፍቆት ማንባቴን ረስቼ ጎኔ ሲጠገን ጉልበቴ መለስ ሲልልኝ ጉዳቴ ለአገር ሲታይ ትዕግስታችን በጽናት የቆየው ፍቅራችን
ማን ብዬ ልሰይምሽ ምኑም ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ ድንቅ ልጅ ድንቅ ነው ውበትሽ ከዋክብት ናቸው አይኖችሽ አይስክሪም አያስፈልግም እኮ ለምን ተቸገርሽ? እንዴ ምን እኔ እኮ እወዳለሁ። ግዴታ ደግሞ አንተ መውደድ አለብህ። ኧረ እኔ እንደዚህ አይነት ነገር አልለመድኩም እባክሽ አንቺ ልጅ። አንተ ደግሞ ምንድነው ጸባይን ቀየርክብኝ? በሰላም ነው አሉ ደህና ነኝ ብቻ ይሁን። ደህና ነሽ ነው? ደህና ነኝ። እሺ ለምን ፈለግሽኝ ዛሬ? ዛሬ አንዳንድ ነገሮች እንዳወራ ፈልጌ ነው። እስቲ እኔም ላወራሽ ፈልጋለሁ። እኔ እንደው ቁጭ ደህና ነሽ? አሎ ልዞ ላይ እንዴት ነህ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። እና ጣል ጣል አደረግሽ ደግሞ ደውልልኝ። መደወል እኮ መደወል አለብኝ እንጂ አላውቅም። ብቻ ግን ደህና ነሽ? እኔ ደህና ነኝ። አንተ እንዴት ነህ? አለሁ ደህና ነኝ እግዚአብሔር ይመስገን። ሁሉ ሰላም? ደህና ነኝ እግዚአብሔር ይመስገን። እሺ የሆነ የምሄድበት ቦታ አለና ለምን የፈለግሽ? አንዳንድ ነገሮች ላዋይ እፈልጋለሁ። ኦኬ እሺ። አንዴ ጥላውን ለሰራ እሺ ከይተለኝ ንገርሽ። እሺ ምንድነው እንደልኝ ይፈልግሽ? አይ ከዛ በፊት እኔ ልነግርሽ ፈልገው ነገር አለና ያው ጓደኛ ወይም ደግሞ ፍቅረኛ እንዳለኝ ታውቂያለሽ? ኦፍኮርስ አውቃለሁ። እና ደግሞ እኔ እየደበረኝ ያለ ነገር ስለሆነ እኔ ካንቺ ጋር መቀያየም ምንም ማለትም ስለማልፈልግ ያው እኔ ነገሮችን እያደረኩም ያለሁት ካንቺ ጋር የሚሆንኩኝ ያለሁት አንቺን በማክበር ነው። እና እንድትረጂ የምፈልገው ነገር እንድታቅፊኝ ምናምን ነገር እና ደግሞ እንደዚህ አይነት ነገሮችን ደግሞ ምናምን ደግሞ እንድታረጊ አልፈልግም። ማለት ለኔ የሚገባኝ አይነት ሰውም አይደለሁም። በጣም ብዙ እንደዚህ አይነት ነገር የምታረጊላችሁ ሰዎች አሉ። እኔ ደግሞ ለእንደዛ አይነት ህይወት አሁን አንቺ እንትን እያልሽ ነው ሌላ ነገር ነው የሚመስለውና እንደዚህ ባታረጊ ምናምን ደስ ይለኛል። እና ከዚህ በኋላ ደግሞ ባንገናኝ ደግሞ ደስ ይለኛል። ለምን ዞላ እባክህን እንደዛ እንዳታረገኝ። እኔ 2 አመት ስደት ላይ ተቆይ ብዙ ስቃይና ብዙ መከራ አይቻለሁ። ግን አንተ በዚህ ሰዓት ከጎኔ ከሆንክን በጣም ደስተኛ ነኝ የምሆነው። ያው እኔ አሁን ነገሮችን ልነግርሽ የፈለኩት አንደኛ ነገር አንቺ እያልሽ ያለው ነገር እኔ አሁን እንደ እውነቱ ለመናገር እንደ ጓደኛ ነው እያስተናገድኩሽ ያለሁት። ምክንያቱም አንዲት የማወዳት የማፈቅራት ከፍቅረኛዬ የመጣሽ አንድ ጓደኛዬ ነች እና ደግሞ አንቺን በማክበር ነገሮችን እያደረኩኝ ነውና አሁን አንቺን ብታደርጊው አክትም አንቺን ብታደርጊውም ነገር ደግሞ የሚመስለው ሌላ ነገር ነው እና እንደዚህ አይነት ነገር እንድታረጊም አልፈልግም። አሁን በእንደዚህ አይነት ነገር ምናምን ከሆነ ገና ካሁኑ ነው ብንራራቅ ደስ ይለኛል። እኔ እንደዚህ አይነት ነገር አልፈልግም። ይቅርታ እባክህን እንደዛ አታርግ። ሱላ እባክህን ቀና ብለኸኝ አንድ ነገር ልንገርህ። እኔ ብዙ ሰዎችን ቀርበውኛል እና አንዳንተ አይነት ሰው ደግሞ አላጋጠመኝም። ልትርቀኝም ደግሞ አይገባም። እኔን እኮ የምታውቂኝ አንድ ቀን ነው። ታውቂያለሽ አይደለም? እኔ ቪዲዮዎችን አመታትን አስቆጥረዋል አንተ ማየት ከጀመርኩ እና መልካም ሰው ነህ። በቃ ለሴት ልጅ ደግሞ በተለይ ሪስፔክት አለ በጣም እና እባክህን እንድትርቀኝ አልፈልግም። እዛ አረብ ሀገር እያለሁ ብዙ ነገር አሳልፌያለሁ። ብዙ ነገር ተቸግሬያለሁ። ቢያንስ ለ3 ቀን እንኳን ምግብ ሳልበላ ውዬ አውቃለሁ።
እና ብዙ ስቃይ አይቻለሁና አንተ ደግሞ እዚህ መጥቼ ደግሞ ብዙ ነገር ነው ያሰብኩት እና ማንም ሰው የለኝም እዚህ እንድትርቀኝም ደግሞ አልፈልግም እባክህን እንዳትርቀኝ ይኸውልሽ እኔ አሁን ምን መሰለሽ ያለው ነገር አሁን እና አንቺ መሀል ላይ እንደዛ አይነት ቀረቤታም እንደዛ አይነት ነገርም ደግሞ ማልቀስ አይጠበቅብሽ። ኧረ በማርያም እኔ አታስጨንቂኝ ማለት ዛሬ አሁን ካለው ነገር ላይ እኔ አጠገቤ ያለኝ ማከብራት ምውዳት ከልቤ ህይወቴን የሰጠኋት ህይወቷን የምትሰጠኝ ምርጥ ፍቅረኛ አለችኝ። እኔ ዛሬ ለሷ ታማኝ ሆኜላት መኖር እንጂ የምፈልገው ዛሬ በተቀራረሙ ቁጥር ነገ አንቺ ላይ ሌላ ነገር ሊፈጠር ይችላል። ከዛ በኋላ በዛ ነገር እኔ አንቺ ላይ ማዘን አልፈልግም። ሌላም ነገር ደግሞ እንዲፈጠር አልፈልግም። እመነኝ ዞላ ምንም ነገር አይፈጠርም። በእናትሽ እሺ በይኝ፣ አታስጨንቂኝ። ለምን እንደዚህ ፊት ትነሳኛለህ? እባክህን ዞላ እባክህን ተረዳኝ። ማንም የለኝም። ቤተሰቦቼ ደግሞ ይረዱሃል። አንድም ማለት ነው እኔ አሁን ቤተሰቦች አሁን ህይወቱ ማለት ነው ስለ ቤተሰብ ሳይሆን አሁን ስለ ሪያሊቲ ህይወቴን ነው የምነግርሽ እኮ። እሺ ጓደኛሽ ፍቅረኛዬ እንደሆነች ታውቂያለሽ አይደል? አውቃለሁ እኮ ስናተራ ይሄን ነገር እያወቅሽ ለምንድን ነው አንቺ እንደዚህ እያደረግሽ እየቀረብሽ ነገሮችን ለማበላሽ የምትሞክሪው? ምንም አላበላሸውም። እባክህን እርዳኝ። በቃ ከጎኔ የሆነ ሁሉም ነገር እንድታግዘኝ ነው የምፈልገው። ሰፖርት እንድታደርገኝ ብቻ ነው የምፈልገው። እሺ እጅሽን አውርጂና በስነ ስርዓት አውሪኝ። እጅሽን አውርጂ። ምንድነው? ስነ ስርዓት እኮ የሚያስፈልግ ነገር ነው አንዴ። ይቅርታ እሺ እንደዚህ ስለሆንኩኝ፣ ግን አንተን ለማስጨነቅ አልፈልግም። እባክህን እንደዚህ አትሆን። በእናትሽ እኔ እሺ በይኝ። እንደዚህ ለምን ነገሮችን ለማድረግ ልትሞክራለሽ እንዴ? እቺ ረፊሽ እባክህን ዞላ በእናትሽ እኔ እንደዚህ አይነት ነገር አታርጊ በማርያም። ለምንድን ነው ሌላ ሰው እንትን ታስቢያለሽ እኮ እንዴ? ለምንድን ነው ሰው ሁሉ እኔን ክፉ አድርጎ ምስለኝ እንጂ እኮ አስመሳይ አይደለም። እባክህን ዞላ እንድትረዳኝ እፈልጋለሁ። እባክህን እሺ እኔ አሁን ከኔ የምትፈልጊው ነገር ምንድነው? እሺ ከኔ የምትፈልጊው ምንድነው? በቃ እንድትርቀኝ አልፈልግም። በቃ ጓደኛ ብቻ እንድትሆን ነው የምፈልገው። ሌላ ነገር እኮ ምንም አልፈልግም። እሺ አሁን ምንድነው የምትፈልጊው ከኔ ህይወት? እኔ አልገባኝ። ኧረ እናትሽ ናት ታስጨንቂ በማርያም። እኔ እየተጨነኩ ነው በጣም። እባክህን አትጨነቅ። ይኸውልህ ዞላ ተረዳኝ አንዴ። እኔ ማንም የለኝም እዚህ። ደግሞ አይኔን እያየኸኝ አውራኝ። እየሰማሁሽ ነው። ሻውሪ ማንም የለኝም እዚህ እና እኔ ስደት ላይ ዓለም የቆየሁት 2 አመት ብቻ ነው እና ያቺ ብር የሆነ ነገር ላደርግ እፈልጋለሁ። የሆነ ቦታ እንዲወድቅልኝ እፈልጋለሁ እና አንተ ሰፖርት እንድታደርገኝ ብቻ ነው የምፈልገው። በቃ እኔ በዚህ ነገር ምንድነው ሰፖርት ማድረግሽ እንዴ? ሰው ቤተሰቦች ሲረሉ ሁላቸውም እኮ እዚህ ናቸው። ነገሮችን እነሱ ላይ እንዲያደርጉልሽ መፍቀር ነው እንጂ ከኔ ህይወት ጋር እኔ ሌላ ነገር አታስመስልኝ። በእናትሽ እኔ አሁን ሌላ ነገር ነው የሚመስለው። አሁን እዚህ ጋር እምቢ ስልሽ ሌላ ነገር ነው የሚመስለው አይደለም። እኔ እኮ ማንም የለኝም ዞላ። በቃ እባክህን ፍላጎትሽ ምንድነው? እኔ ጓደኛ ሆነ እኔን እንድታግዘኝ ብቻ ነው የምፈልገው። እሺ ማግዝሽ ነገር ምንድነው? ምንድነው ማግዝሽ? ለምሳሌ ሱቅ ምናምን ትፈልግልኛለህ? ማንም የለኝም እያልኩ እኮ ነው። እባክህን ተረዳኝ። እኔ ምንድነው ላግዝሽ የምችለው? እሺ ሱቅ በመፈለግ ከሆነ እኔ ሱቅ ፈልጌ እንደምን ብዬ እነግርሻለሁ። ግን ከዛ በኋላ አጠገብሽ መድረስ አልፈልግም። ከዛ እዚህ ጋር እንዲያበቃ ነው ፈልገው። እንዴ አሁን ካንተ የምፈልገው ሱቅ ነው እያልሽኝ ነው አይደል? አይ እንደዛ አይደለም። እንድትርቀኛት አልፈልግም። ቢያንስ በሀሳብ ሰፖርት ታደርገኛለህ። እባክህን ዞላ። እኔ አሁን አንድ እውነት ልንገርሽ አይደል? እኔ አሁን አንደኛ ነገር ፍቅረኛ እንዳለኝ ታውቂያለሽ? አውቃለሁ። እኔ ሁለታችሁ እኮ እንድትለያዩ አልፈልግም። ግን የሁለታችሁ ጓደኝነት እኔ በጣም ነው የሚያስደስተኝ። እንደዛ ደግሞ እንዳታስብ አንተ። ግን ጓደኛ ብቻ እንድትሆነኝ ብቻ ነው የምፈልገው። ካንተ እንድርቅ አልፈልግም። እያደረግሽ ያለሽው ነገር ይከብዳል። አሁን ማለት ነገሩን ማጣየቅሽ ምናምን የሚመስለው የሆነ ነገር ነው የሚመስለው እና እሺ አሁን ቢያንስ ነገሮችን ሻለ ሳልሰሽ ፍቅረኛ እንደሆነች ታውቂያለሽ። ነገሮችን ቢያንስ እኔ እንደዚህ መያዝ የለብሽም። ለምንድን ነው እንደዚህ የምትይዥኝ? ምክንያት ይቅርታሽ ያልይዝህም፣ ግን እባክህን እንዳትርቀኝ ብቻ። እኔ አሁን ላንቺ የሚያስፈልግሽ ነገር ሱቅ ከሆነ እኔ ሱቁን እንደምንም ብዬ ፈልጌ ምናምን አገኝልሻለሁኝ። ከዛ ሁሉንም ነገር ያለውን ነገር እዚሁ መጨረስ ነው የምፈልገው።
እባክህ ዞላ እንደዚህ አታርገኝ። ሰው ሁሉ ለምንድን ነው የሚያስመስልብኝ? እኔ ጋር ጓደኛ መሆን አትፈልግማ? እኔ ከአንቺ ጋር ጓደኛ መሆን አልፈልግም አላልኩም። እኔ አሁን የምታደርጊያቸው ነገሮች በሙሉ አልፈልግም፣ እያስደሰቱኝ አይደለም። ማድረግ የምችላቸውን ነገሮች በሙሉ ላንቺ ለማድረግ እየሞከርኩኝ ነው። አውቃለሁ። እኔ ሱቁን የምትፈልጊ ከሆነ ሱቁን ፈልጊ፣ አስታኪ እንትን ልሻለሁ። እሺ በቃ እሺ። ከሷ ጋር ደስተኛ ሆኖ አንተ የሰው ህይወት አያሳስብህም? ቢያንስ እኔን ሰፖርት አታደርገኝም? እኔ የማደርገው ነገር ከኔ ትንሽ የምትፈልጊው ነገር ሱቅ ነው፣ ሱቁን አመቻችልሻለሁ። እዛ ሌላ ነገር ምን ትፈልጊያለሽ? በቃ ደስ ይላል። እሺ ቆይ እንደሱ አይደለም፣ ቀርበን እንስማማ ነው እንዴ? ቤት ያለሽ ተወኝ በቃ። እሺ መሄድ ነው የምትፈልጊው? እንደዚህ መንገድ መቀጠል አልፈልግም አላልክም? ተወኝ። እሺ አንድ ነገር እንስማማ። እሺ አንደኛ ነገር ቦርሳሽንም ረስተሻል። እሺ ኖርማል ግን ከዚህ በኋላ የምፈልገው ነገር ካንቺ ይሄ እንደዚህ እንደ ፍቅረኛ ምናምን እንድትይዥኝ አልፈልግም። ኖርማል ጓደኛሽ መሆን ይችላል። ኖርማል ጓደኛ። እሺ በቃ ደስ ይለኛል። ኖርማል እሱን አንፈልግ። አታቂፍኝም ብዬ ነገርኩሽ እኮ። በቃ ኖርማል ጓደኛ፣ በቃ ተስማምተናል። በቃ እንደዚህ ኖርማል። እሺ በቃ አንተ ብቻ ደስ ይበል። እሺ ያንተ ደስ ብቻ ነው።